ጋይዝ እኔ በጣም ቸኩቻለሁ። የተላከልኝን ሎኬሽን ይዤ ወደ ተጠራውበት ቦታ እየሄድኩ ነው። እንግዲህ እስኪ ያንዳንዱ ነገር እናሳያችኋለን። አብራችሁን ቆዩ። ሎኬሽን ተሳሳት ነው። ጌርጌሴኖን የአእምሮ ህሙማን መርጃና ማገገሚያ ማዕከል። ሎኬሽኑ ግን ትክክል ነው። ሎኬሽኑ ትክክል ነው። እስቲ ደውልለት። ምንድነው? አልገባኝም። ወይ ሄሎ፣ ብዙ ደረስኩ። ደረስክ? ግባ። እንዴት ነህ? እንኳን ደህና መጡ። ጋዜጠኛ ዳዊት ይላል። ምን ታደርጋለህ እዚህ አንተ? እንዲህ በቀላሉ ይነገር ነው። አንተ እንዳትሆን እኔ ነኝ ሎኬሽን የላኩልህ። እግዚአብሔር ምን አይነት አጋጣሚ ነው ያገናኘን ዛሬ? እንግዲህ ማራኪ አጋጣሚ ይበለው። ማራኪው ግን ወደ ማራኪ አጋጣሚ ቀይረው። አዎ በጣም የሚገርም ነው። ዴቭ ወዳጄ ነው፣ አብረን ሰርተናል ኢትዮጵያ ቴሌቪዥን። በጣም ጎበዝ ጋዜጠኛ ነው፣ በጣም ወዳጃችን ነውና ከዛ ደግሞ በጣም ከማከብረው ከትልቅ ሰው ጋር ከመሌ ጋር አንድ ላይ ሳገኛችሁ በጣም ነው የገረመኝ። መሌን ምናልባት ለመጀመሪያ ጊዜ እንደው ፊቱን ያው እንደዚህ አይነት ስራ የሚሰራ ሰው ፊቱን ብዙ ጊዜ ወደ ሚዲያ አያመጣም አይደለ? ስራው ላይ ስለሆኑ ለመጀመሪያ ጊዜ የሚያዩት እንደው መሌን ካለ መሌ ራስን አስተዋውቅልን። ስሜ መለስ አየለ ይባላል። የዚሁ የጌርጌሴኖን አእምሮ ህሙማን መርጃ ማዕከል መስራችም ስራ አስኪያጅም ሆኜ እያገለገልኩ እገኛለሁ። እኔ አልገባኝም፣ ጌርጌሴኖንና ቋንቋ እንዴት ነው ላይክ ሊገናኙ የቻሉት? ቋንቋ ጌርጌሴኖን ቋንቋ ምንድነው? ቋንቋውንና ጌርጌሴኖን እንዴት እንደተገናኘ በኋላ ነው የምንነግርህ። አሁን ወደሚቀጥለው እንሂድ። እንዴናችሁ ወይ? ደህና ነን። እንግዲህ ጌርጌሴኖን ከመግቢያው ይሄንን ይመስላል። ከተመሰረተም አሁን ያለፈው መስከረም 20 ዓመታችን ነው። እንግዲህ 20 ዓመት አስቆጥሯል። ጌርጌሴኖን ያለንበት የወንዶች ማዕከል ይባላል። ይሄኛው አሁን ማዕከል ነው አሁን ያለንበትና እንግዲህ ወደ ውስጥ ደግሞ እንገባና እንዳጠቃላይ ግን የት ነው አሁን ይሄ አካባቢ? እንጦጦ አካባቢ ይባላል ወይ ደግሞ ቁስቋም። በጣም ጥሩ። እሺ ላይ ቴሌቪዥን የሚያዩበት ነው። ገላቸውን የሚታጠቡበት ነው። ሁሉ ነገራቸው መዝናኛቸው ምቹ አዳራሿ ናት። ከዚህ በኋላ ደግሞ ወደ መኝታቸው ነው የሚገቡትና ይሄ ነው ሁሉ ነገራቸው። ሁሉ ነገር የሚከናወነው እዚህ ነው። አጠቃላይ ምን ያህል ሰው ነው ያለው እዚህ ጌርጌሴኖን? ሴቱም ወንድም? አሁን ወንዶቹ ጋር ነው ያለው አይደል? አሁን አንድ ላይ 660 ናቸው። 660 የአእምሮ ህመምተኞች ናቸው ያሉ። ምን ያህል ጊዜ ረጅም ጊዜ ቆየ ሰው አለ? አሁን የመጀመሪያዎቹ ያሉ አሉ። ሁለቱ አሉ። መጀመሪያ ሲነሳ የመጀመሪያ የተነሱ አሉ። እውነት እንግዲህ ማረፊያ ቤታቸው ይሄንን ይመስላል። እንግዲህ ከብዙ በጥቂቱ ለማሳየት ያህል ነው። ወጪው እኔ አሁን ወጪውን ራሱ እያሰብኩ ነው። 600 ምናምን ሰው የሚያስፈልገው የሰው ኃይል በጣም ብዙ ነገርና ወጪው እንግዲህ እግዚአብሔር እየተጨመረበት ነው እንጂ 660 ሰው ቁርስ፣ ምሳ፣ እራት መመገብ 660 ሰው እያንዳንዱ ቁርስ ሰዓት መድኃኒት አለው፣ ምሳ ሰዓት መድኃኒት አለው፣ እራት ሰዓት መድኃኒት አለው፣ ዳይፐር አለው። ዳይፐር በቀን 3 ያለው የአዋቂ ዳይፐር አንዱ ለአንድ ነጠላዋ እንኳን አሁን ላይ ባለው የገበያ ዋጋ እጅግ በጣም ውድ ናት። 200 ምናምን ብር አካባቢ ነው በአንድ ፍሬዋና ከዛ አንፃር በቀን 3 ጊዜ ዳይፐር ይቀየርለታል። የንጽህና መጠበቂያው ስለዚህ በጣም ለንጽህና እንኳን የሚወጣው ነገር የዋዛ አይደለም። ፈጣሪ እየታከለበት ነው ያለነውና እሱም እያገዘን ነው የሚገኘው። ግን አሁን በቀን እንደው በአማካኝ በቀን ምን ያህል ያስወጣል? አሁን ባለን እንትን 350 ሺህ ብር በቀን ወጪ አለ። በቀን 350 ሺህ። It's amazing። እውነት ነው። እንግዲህ የሚቀጥለው ለህሙማኑ ማብሰያ ቤታቸውን ደግሞ ጎብኘት እናድርገው። ስንችልም ደግሞ እንጋግራለን። አረ በጣም ደስ ይለኛል ከደረስንበት። እሺ ከዛ የኔ ጉዳይስ ይደርሳል። ያንተ ጉዳይ እሺ ይደርሳል። ጀራኔ ጋግሬ አውቃለሁ ባይዘይ ነው ከሆነ እንግዲህ አሁን የመጣችሁበት የህሙማኑ ማብሰያ ቤት ነው። እንደምትመለከቱት እዚህ ቦታ ላይ በቀን
ከ2000 ያላነሰ እንጀራ ይጋገርበታል። ከ2000 ያላነሰ እንጀራ ይጋገርበታል። ብርቄ ደህና ነሽ? ጥሩ ነው። ማራኪ እንጀራ ነው ወይ የሚጋግረው? ልናየው ነው። ከዚህኛው ልጀምር ከመሃል ደስ እንዳለ ጎበዝ። በስመ የጎደሉትን ሞላ እሺ ልናየው ነው። ሊከፈት ነው። ኧረ አንተ ደፋፍኛዋለሁ እንደምንም። አይ መጨረሻው ያማረልኝ ይመስላል። መጀመሪያ ብርቄ እንግዲህ ከብዙ በጥቂቱ ያው ብዙ አላወራንም። ወደፊት ተዘጋጅታችሁበት አስባችሁበት ስትመጡ ደግሞ ሰፋ አድርገን ዲቴል ያለውን ነገር ልንገልጽላችሁ እንችላለንና ማዕከሉን በምን ማገዝ ይችላል ሰው ያልከውን እንደው ለመመለስ ያህል ማዕከሉን እያገዙ ያሉት ሙሉ የኢትዮጵያ ሕዝብ ናቸው። ከዛም ደግሞ የተለያዩ አቅም በፈቀደ ደግሞ አንዳንድ ድርጅቶችም አለንላችሁ ከጎናችሁ እንሆናለን የሚሉን አሉ። ከዛ ውስጥ ደግሞ በኋላ ዴቭ ዲቴል ያወራሃል እና ይህ አሁን አንተም በሎኬሽን ወስደ የመጣኸው መልካም ላንጉጅ አካዳሚ ሊያግዙን ፕሮግራም ካደረጉን አንዱ ጌርጌሴኖን ነውና አሁን ተገለጸ። ከዛንም ያው አንድ ሰው ወደ ተቋሙ ሲመዘገብ ጌርጌሴኖንን ረዳ አገዘ ማለት ይቻላልና ዝርዝር ነገሩን ዴቭ ይናገራልና ያው ጭራውን ይዛሃል። በስ አሁን በቃ እየተገለጠልን ነው። ማራኪ ወግ አለ፣ ጌርጌሴኖን አለ፣ መልካም ላንጉጅ አካዳሚ። እንዴት እዚህ ቦታ ተገናኙ? በጣም ግራ ገብቶኝ ነበረ። እኔ ደግሞ እሱን ከሰማሁ በኋላ በጣም ሌላ ከባድ ጉዳይ አለብኝ። ከዚህኛው ሰዓት በላይ የሚሞቅ ጉዳይ ይዟል። እንደዚህ የሚያቀፍፍ ያልኩ ነው። እንደምንም ነው ችሎት የቆመው። መሌ በጣም እግዚአብሔር ያክብርልን። በጣም ደስ ብሎናል። እንደዚህ አይነት የተቀደሰ ቦታ ላይ መገኘት መቻሌ ሁሉም ነገር በምክንያት ነውና ስለመጣው እግዚአብሔር ያክብርልን። እኔም በጣም ነው የማመሰግነው። መሌ ወይ ዜራ ያክብርልን። እሺ ዴብዬ እንግዲህ በጣም አመሰግናለሁ። አይዟችሁ፣ በርቱ፣ እንመጣለን። ቴንክ ዩ።